አሁን ጀዋር ሰማይ በቴስታ ምድርን በእርግጫ ቢል ከፍ ዝቅ የሚል ነገር የለም። ሰማዩ እንደ ድሮ አይደለም፣ የድሮን ሆኗል። ምድሩም ቢሆን በገብስና ስንዴ ፈርጥሟል። በጭንቅላትህ የምትደርሰው ሰማይ በእግርህ የምትረግጠው ስስ መሬት የለም። መሬቱ ቀለሙ አረንጓዴ ሆኗል። መመገብ እንጂ ማስለቀስ በቅቶታል። ምድሩ ጠንጥጧል ስልህ ውሃ እንጂ የሚያሰክር ነገር ደምን ጨምሮ መጠጣት ትቷል። በአጠቃላይ ሶበር ሆኗል። ድሮጃ ስትራቴጂ ቀይሶ ሙቭመንት ፈጥሮ ሲመራ እንዳልነበር አሁን ግን ሙቭመንት ሆኗል እሱን የሚመራው። የመጣ የሄደው ንቅናቄ ላይ ሁሉ ቤተሰብ እንዳልቀጣው ሕፃን ይንጠለጠላል። ከመጣው ወጀብ ጋር ሁሉ ተመሳስለው የሚሄዱ ሰዎች ኤንፒሲ ይባላሉ። አሁን በውድህም ይሁን በግድ ኢትዮጵያ ለዝናሽ ባል ልጆች ወልዳላታለች። 3 ልጆች። የመጀመሪያዋ ልጅ ውበት ስትባል ሁለተኛዋ ልጅ ደግሞ አንድነት ይባላል። አሁን ተረግዞ ያለው ደግሞ መንታ ነው። ሰላምና ጸጥታ ይባላሉ። ዝኑ እንዴት ዝም እንዳለች ግን እንጃ። ጃ ደግሞ ቶክሲክ ኤክስ ሆኖ መቀጠሉ ነው።